ጤና ይስጥልኝ ተመልካቾቻችን፣ ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የሀገር መከላከያ ሰራዊት የቢዝነስና የስፖርት መረጃዎችን አካተናል። ዜናውን እየመራው አብራችሁ ቆይታ የማደርገው ሀና አስታጥቄ ነኝ። በቅድሚያም ዋና ዋና ዜና። የትኛውም ትንኮሳ፣ ፈተናም ሆነ ክፉ ሀሳብ ኢትዮጵያን ከብልጽግና ማቆም አይችልም ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የኢትዮጵያ ሰላማዊ የኒውክሌር ቴክኖሎጂ ልማት መርሃ ግብር ለሰላማዊ አገልግሎት ብቻ ጥቅም ላይ የሚውል መሆኑን የኢትዮጵያ የኒውክሌር ኢነርጂ ኮሚሽን ኮሚሽነር ሳንዶካን ደበበ ገለጹ። ከውጪ የቤኒን ፕሬዝዳንት ፓትሪስ ታሎን የመፈንቅለ መንግስት ሙከራን የተቃወሙ የጦር ኃይሎች መሪዎችን አመሰገኑ። በመጀመሪያም ህብረ ብሔራዊ አንድነታችን በፍትህና በእኩልነት መሰረቶች ላይ በማዋቀር የለማች የተከበረችና የታፈረች ኢትዮጵያን እናጽና ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ በሆሳና ከተማ ተከብሯል። ፕሬዝዳንት ታዬ አጽቀሥላሴ በዓሉን አስመልክቶ በማህበራዊ ትስስር ገጻቸው የእንኳን አደረሳችሁ የመልካም ምኞት መግለጫ መልእክት አስተላልፈዋል። በመልእክታቸውም ህብረ ብሔራዊ አንድነታችን በፍትህና በእኩልነት መሰረቶች ላይ በማዋቀር የለማች የተከበረችና የታፈረች ኢትዮጵያን እናጽና ብለዋል። የትኛውም ትንኮሳ፣ ፈተናም ሆነ ክፉ ሀሳብ ኢትዮጵያን ከብልጽግና ማቆም አይችልም ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ በሆሳና ከተማ እየተከበረ በሚገኘው 20ኛው የብሔሮች ብሔረሰቦችና ህዝቦች ቀን በዓል ላይ ተገኝተው መልእክት አስተላልፈዋል። በመልእክታቸውም ኢትዮጵያ በርካታ ችግሮች ያሉባት ቢሆንም በእጅጉ ልንጠቀምባቸው የሚገቡ ያልተነኩ እምቅ አቅሞች እንዳሏት አውስተዋል። ብልጽግናን ማሳካት ፈታኝ ሂደት ነው ያሉት ጠቅላይ ሚኒስትሩ የወረስነውን ነጻነት ብቻ ሳይሆን የተሸከምነውን የትውልድ አደራ ማሰብ ይኖርብናል። ብልጽግናን ለማጽናትም ሁሉን ተግቶ ሊሰራ ይገባል ብለዋል። የአሁኑ ትውልድ የኢትዮጵያን ችግር ብቻ ሳይሆን አቅሟን ፈልፍሎ የማየትና የማውጣት ብቃት እንዳለው ከጅምር ስራዎች ማየት እንደሚቻልም አስረድተዋል። የኢትዮጵያ ብልጽግናና ምልኡነት የሚጓደለው ኢትዮጵያውያን በህብረት በትጋትና በመተሳሰብ መስራት ካልቻሉ ብቻ እንደሆነ አብራርተዋል። ይህን በመገንዘብ ህብረ ብሔራዊነትን ማጠናከር፣ ገዢ ትርክትን ማስረጽ እንዲሁም በተቋማዊ ለውጥ የሀገረ መንግስት ማጽናት ጅማሩን በማጎልበት ብሔራዊ ጥቅምን ለማስከበር መስራት ይገባል ነው ያሉት። የጋራ ቤታችንን መሰረቱ ሳይናጋ ለማኖር የጋራ ማንነት ሊኖረን ይገባል ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ በክልሉ ሆሳና ከተማ ተከብሯል። አፈ ጉባኤው በወቅቱ ባስተላለፉት መልእክት በብሔራዊነት ላይ የተመሰረተ አሰባሳቢ ትርክት መገንባት እንደሚያስፈልግ ገልጸዋል። የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል የሚከበረው እርስ በርስ ለመተዋወቅ ባህላዊ እሴቶችንና ልምዶችን ለመለዋወጥና ህብረ ብሔራዊ ዲሞክራሲያዊ አንድነትን ለማጠናከር እንደሆነም ተናግረዋል። እንዲሁም ለዘላቂ ሰላም፣ ለሀገረ መንግስት ግንባታና ለፈጣን እድገት ብሔር ብሔረሰቦች በጋራ እንዲቆሙ ማድረግ የበዓሉ መሰረታዊ እሳቤዎች እንደሆኑም አስረድተዋል። ባለፉት የለውጥ ዓመታት በዓሉ የአብሮነትን እሴት በማጠናከር የሀገረ መንግስት ግንባታ ሂደትን በማፋጠን ሰላምን በሚያጸኑ እኩልነትንና ወንድማማችነትን በሚያጎለብቱ ዘላቂ ልማትንና ሁለንተናዊ ብልጽግናን በሚያፋጥኑ ተግባራት ታጅቦ ሲከበር መቆየቱን አንስተዋል። በዓሉ በህብረ ብሔራዊ አንድነት የደመቀ ማንነታችንን ለዓለም የምናሳይበት፣ ሁሉም ማንነቶች እኩል የሚስተናገዱበት እውነተኛ የፌዴራል ስርዓት በመገንባት ሂደት አዲስ የታሪክ ጥፋት ላይ መሆናችንን የምናስገነዝብበት ነው ሲሉ ገልጸዋል። 20ኛው የብሔሮች ብሔረሰቦችና ህዝቦች ቀን በውጭ ሀገራት በሚገኙ የኢትዮጵያ ኤምባሲዎችና ቆንስላ ጽህፈት ቤቶች ተከበረ። በዓሉ የተከበረው ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ ነው። በአካባቢው ላይ የሚስዮን መሪዎች፣ ዲፕሎማቶችና ሰራተኞች፣ የሃይማኖት አባቶች፣ የማህበረሰብ ተወካዮችና ሌሎች እንግዶችም ተገኝተዋል። የብሔሮች ብሔረሰቦችና ህዝቦች ቀን ኢትዮጵያ የብዝሃነት ተምሳሌትና ህብረ ብሔራዊ አንድነት ባሳየ መልኩ ተከብሯል። የኢትዮጵያ ባህላዊ ምግቦችና አልባሳት ለእይታ የቀረቡ ሲሆን የብሔሮች ብሔረሰቦች ሙዚቃዎችና ባህላዊ ውዝዋዜዎች የሚገልጹ ሁነቶችም ቀርበዋል። በዓሉ በቻይና፣ አሜሪካ፣ ፈረንሳይ፣ ጀርመን፣ ተርኪ፣ የተባበሩት አረብ ኤሚሬቶችን ጨምሮ በተለያዩ ሀገራት ተከብሯል።
21ኛው የኢትዮጵያ ብሔሮች ብሔረሰቦች ህዝቦች ቀን በዓል በኦሮሚያ ክልል አዘጋጅነት እንደሚከበር ተገለጸ። 21ኛው የብሔሮች ብሔረሰቦች ህዝቦች ቀን በዓል ጅማ ከተማ እንድታዘጋጀው በዛሬው ዕለት በማዕከላዊ ኢትዮጵያ ክልል ሆሳና ከተማ እየተከበረ በሚገኘው 20ኛው የብሔሮች ብሔረሰቦችና ህዝቦች ቀን በዓል ላይ መመረጧ ይፋ ተደርጓል። በዚህም የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር እንደሻው ጣሰው የዝግጅቱን ሰንደቅ ዓላማ ለኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ አስረክበዋል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ሌሎች ዜናዎች እንሻገራለን። የኢትዮጵያ ሰላማዊ የኒውክሌር ቴክኖሎጂ ልማት መርሃ ግብር ለሰላማዊ አገልግሎት ብቻ ጥቅም ላይ የሚውል መሆኑን የኢትዮጵያ የኒውክሌር ኢነርጂ ኮሚሽን ኮሚሽነር ሳንዶካን ደበበ ገለጹ። የኢትዮጵያ የኒውክሌር ኃይል ልማት መርሃ ግብር ማስጀመሪያና የኢትዮጵያ የኒውክሌር ኃይል ኮሚሽን ስራ ማስጀመሪያ የምክክር መድረክ ተካሂዷል። የኢትዮጵያ የኒውክሌር ኢነርጂ ኮሚሽነር ሳንዶካን ደበበ በዚህ መድረክ ላይ የኢትዮጵያ የኒውክሌር ቴክኖሎጂ ልማት የኃይል ደህንነትን በማረጋገጥ የኢኮኖሚ ሽግግርና የረጅም ጊዜ የመቋቋም አቅም ግንባታ ላይ የተመሰረተ ብሔራዊ የልማት ተነሳሽነት ነው ብለዋል። የኢትዮጵያ ሰላማዊ የኒውክሌር ቴክኖሎጂም ንጹህ የኃይል አቅርቦት የማመንጨት አቅምን በማላቅ የጤና፣ የግብርናና የኢንዱስትሪ እንዲሁም የምርምር ትግበራ ማዕቀፍ የተቃኘ መሆኑን ገልጸዋል። የሰላማዊ አማራጭ የኒውክሌር ሳይንስ ልማት መርሃ ግብሩም የኢትዮጵያውያንን ሕይወት በተጨባጭ የሚያሻሽሉ ጥቅሞችን የሚያስገኝ እድል ማረጋገጥ እንደሆነም ተናግረዋል። የኃይል አቅርቦት የእድገት ሞተር ነው ያሉት ኮሚሽነሩ የሰላማዊ አማራጭ አስተማማኝ የኒውክሌር ኃይል ልማት መርሃ ግብርም የኢትዮጵያን እድገት ጥራትና ፍጥነት ይቀርጻል ብለዋል። የኢትዮጵያ መንግስት የኒውክሌር ኃይል ልማት ቁርጠኝነትም ቀጣይነት ያለው የኢኮኖሚ እድገትን ማረጋገጥን ታሳቢ ያደረገ ውሳኔ መሆኑን አብራርተዋል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ በጸሎት ጌታቸው አጠገቤ ትገኛለች። በጸሎት እንዴት አመሸሽ? እንደምን አመሸሽ አና። ምን የቢዝነስ መረጃዎችን ይዘሽልን ቀረብሽ? አመሰግናለሁ አና። ለዛሬ ከያዝናቸው የቢዝነስ ዜናዎቻችን መካከል ከሀገር ውስጥ ባለፉት 4 ወራት ለውጭ ገበያ ከቀረበው የኤሌክትሪክ ኃይል ከ46 ሚሊዮን ዶላር በላይ ገቢ መገኘቱን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። ይህ የሀገር ውስጥ ዜናችን ነው። ከሀገር ውጭ ደግሞ ቻይና ከዩናይትድ ስቴትስ ጋር የንግድ ጦርነት ውስጥ ብትገባም ወደ አፍሪካ የምትልካቸው ምርቶች መጨመራቸው ታውቋል። ሌሎችም የቢዝነስ ዜናዎች አሉ። ጥሩ፣ በጸሎት መቀጠል ትችላለሽ። አመሰግናለሁ። የብሔራዊ የጥራት መሰረተ ልማት ፕሮጀክት ኢትዮጵያን የሚመጥን ተቋም በመገንባት የወጪና ገቢ ምርቶችን ተወዳዳሪነትና አስፈላጊነት እንዲጨምር አድርጓል ተባለ። የብሔራዊ ጥራት መሰረተ ልማት ፕሮጀክት የመዝጊያ መርሃ ግብር የጥራት ባህልን በማስረጽ ሀገራዊ እድገት ይረጋገጣል በሚል መሪ ሀሳብ ተካሂዷል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በዓለም ባንክ የ50 ሚሊዮን ዶላር ድጋፍ በተመረጡ ዘርፎች ላይ ሲተገበር የቆየው ብሔራዊ የጥራት መሰረተ ልማት ፕሮጀክት ውጤታማ እንደነበርም ተናግረዋል። የጥራት መሰረተ ልማት በኢትዮጵያ እያደገ ለመጣው የንግድና የኢንቨስትመንት ዘርፍ ጉልህ ሚና መጫወቱንም አንስተዋል። ከፕሮጀክቱ ትግበራ በኋላ የወጪና ገቢ ምርቶች የገበያ ተወዳዳሪነታቸውና ተፈላጊነታቸው ጨምሯል ነው ያሉት። የብሔራዊ የጥራት መሰረተ ልማት ፕሮጀክት ኢትዮጵያን የሚመጥን ተቋም በመገንባት የወጪና ገቢ ምርቶች ተወዳዳሪነትና ተፈላጊነት እንዲጨምር ማድረጉንም አንስተዋል። ባለፉት 4 ወራት ለውጭ ገበያ ከቀረበው የኤሌክትሪክ ኃይል ከ46 ሚሊዮን ዶላር በላይ ገቢ መገኘቱን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። የኢትዮጵያ ኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር ሞገስ መኮንን ተቋሙ በሀገር ውስጥ ላሉ ከፍተኛ ኃይል የሚጠቀሙ ኢንዱስትሪዎች ለኢትዮ ጅቡቲ የምድር ባቡርና በማይኒንግ ዘርፍ ተሰማርተው ክፍያን በዶላር ለሚፈጽሙ አካላት እያቀረበ ነው ብለዋል። ከዚህ በተጨማሪ ለውጭ ኤሌክትሪክ ኃይል ፈላጊ ሀገራት የሚቀርብ ሲሆን በዋነኝነት ኬንያ፣ ጅቡቲና ታንዛኒያ እንደሚገኙበት ተናግረዋል። በ2018 በጀት ዓመት ባለፉት 4 ወራት ለኬንያ፣ ጅቡቲና ታንዛኒያ በሽያጭ ከቀረበ የኤሌክትሪክ ኃይል 46.8 ሚሊዮን የአሜሪካን ዶላር ገቢ መገኘቱን ገልጸዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል 200 ሺህ ቶን እሴት የተጨመረበት የድንጋይ ከሰል በማምረት ለማዕከላዊ ገበያ ለማቅረብ እየተሰራ መሆኑን የክልሉ የማዕድንና ኢነርጂ ልማት ኤጀንሲ አስታወቀ። የኤጀንሲው ዋና ዳይሬክተር ዶክተር ጌታቸው ወሊያ በክልሉ የድንጋይ ከሰል ሀብት በስፋት መኖሩን አንስተዋል። በአሁኑ ወቅትም በዳውሮና ኮንታ ዞኖች በድንጋይ ከሰል የማምረት ስራ የተከናወነ መሆኑንም አስታውቀዋል። በአጠቃላይ እንደ ክልል ያለውን የድንጋይ ከሰል መጠን በጥናት ለመለየት እየተሰራ እንደሚገኝም ጠቁመዋል። በ2018 በጀት ዓመት 200 ሺህ ቶን እሴት የተጨመረበት የድንጋይ ከሰል በማምረት በማዕከላዊ ገበያ በኩል ለሲሚንቶ ፋብሪካዎች ለማቅረብ እየተሰራ መሆኑንም ገልጸዋል። በበጀት ዓመቱ የመጀመሪያ 3 ወራት 82 ሺህ ቶን ማምረት መቻሉንም አስረድተዋል።
ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። ዳንጎቴ በየወሩ 1.5 ቢሊዮን ሊትር ቤንዚን የማቅረብ አቅም እንዳለው አስታወቀ። ዳንጎቴ በየወሩ 1.5 ቢሊዮን ሊትር ቤንዚን የማቅረብ ብቃቱን ለማሳየት መዘጋጀቱን የዘርፉ ተቆጣጣሪ አካላት በአቅም ላይ ያነሱትን ጥያቄዎች ተከትሎ በዛሬው ዕለት ተናግሯል። የናይጄሪያ ፔትሮሊየም ተቆጣጣሪ ባለስልጣን ዳንጎቴ ከቁጥር ውስጥ 1/3ኛውን ነዳጅ ብቻ ማቅረብ እንደቻለ የሚገልጽ መረጃ በሳምንቱ መጨረሻ አሳትሟል። የነዳጅ ብሔራዊ ፍላጎት በቀን 55 ሚሊዮን ሊትር ወይም በወር ወደ 1.6 ቢሊዮን ሊትር እንደሚገመት ባለስልጣኑ አስታውቋል። ሪፖርቱን ተከትሎ ዳንጎቴ የዕለት ተዕለት የምርት አሃዞችን እንደሚቆጣጠሩ የባለስልጣኑ ተቆጣጣሪ ኃላፊዎች ጋብዟል። ዳንጎቴ በየወሩ 1.5 ቢሊዮን ሊትር ቤንዚን የማቅረብ አቅም እንዳለውና ምርቱ ከየካቲት 2026 ወደ 1.7 ቢሊዮን ከፍ እንዳለ ተገልጿል ሲል የዘገበው አፍሪካን ኒውስ ነው። ቻይና ከዩናይትድ ስቴትስ ጋር የንግድ ጦርነት ውስጥ ብትገባም ወደ አፍሪካ የምትልካቸው ምርቶች ጨምረዋል ተባለ። ቻይና ከዩናይትድ ስቴትስ ጋር የንግድ ጦርነት ውስጥ ብትገባም አሁን ድረስ ወደ አፍሪካ ሀገራት የምትልካቸው ምርቶች በ2025 በ200 ቢሊዮን ዶላር ከፍ ሊል ይችላል ተብሏል። የቻይና የጉምሩክ መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር በ2025 የመጀመሪያዎቹ 8 ወራት ውስጥ 122 ቢሊዮን ዶላር የሚያወጡ ምርቶች ወደ አፍሪካ ተልከዋል። በተመሳሳይ ጊዜ አፍሪካ ወደ ቻይና 87 ቢሊዮን ዶላር የወጪ ንግድ የላከች ሲሆን ይህም የ2.3 በመቶ እድገት አሳይቷል። ማሽነሪዎችና ከባድ መሳሪያዎች፣ መኪኖችና የብረታ ብረት ውጤቶች አፍሪካ ከቻይና በስፋት የምታስገባቸው ምርቶች ናቸው። ቻይና የአፍሪካን የወጪ ንግድ ለማሳደግ በያዝነው ዓመት ዲፕሎማሲያዊ ግንኙነት ላላት 53 የአፍሪካ ሀገራት ታሪፍ አቋርጣለች። ለሰዓቱ ያዝናቸው የቢዝነስ ዜናዎች ይህን ይመስሉ ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾች አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። የቤኒን ፕሬዝዳንት ፓትሪስ ታሎን የመፈንቅለ መንግስት ሙከራን የተቃወሙ የጦር ኃይሎች መሪዎችን አመሰገኑ። የቤኒን ፕሬዝዳንት ፓትሪስ ታሎን በምዕራብ አፍሪካዊቷ ሀገር የተሞከረውን ወታደራዊ መፈንቅለ መንግስት ለማክሸፍ ላደረጉት እገዛ የጦር ኃይሎች መሪዎችን አመስግነዋል። እሁድ ጠዋት ራሳቸውን የወታደራዊ መልሶ ማቋቋሚያ ኮሚቴ ብለው የሚጠሩ ወታደሮች በብሔራዊ ቴሌቪዥን በመቅረብ መንግስት መፍረሱን አስታውቀው ነበር። ከሰዓታት በኋላ የሀገሪቱ የውስጥ ጉዳይ ሚኒስተር ሙከራው መክሸፉን ተናግረዋል። ታሎን በንግግራቸው ለሰራዊታችንና ለሀገሪቱ ታማኝ የሆኑ መሪዎችን ላሳዩት የኃላፊነት ስሜት ማመስገን እፈልጋለሁ ብለዋል። በዋና ከተማዋ ኮቶኑ ውስጥ በአንዳንድ ቦታዎች የተኩስ ድምጽ ቢኖርም ነገር ግን የመፈንቅለ መንግስቱ ሙከራ ከታወጀበት ጊዜ ጀምሮ ከተማዋ በአንጻራዊ ሁኔታ የተረጋጋች ሆና ቆይታለች ሲል አፍሪካ ኒውስ ዘግቧል። የዩክሬን ፕሬዝዳንት ዘለንስኪ ዛሬ ከጠቅላይ ሚኒስትር ኬር ስታርመር ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እና ከጀርመን ቻንስለር ፍሬድሪክ ሜርዝ ጋር በለንደን ውይይት ያደርጋሉ። መሪዎቹ ባለፈው ሳምንት በዩክሬንና በአሜሪካ ባለስልጣናት መካከል በተደረገው ውይይት በተዘጋጀው የዩክሬን ጦርነት ለማስቆም የታለመውን የቅርብ ጊዜ ሰላም እቅድ ይወያያሉ ተብሎ ይጠበቃል። ዶናልድ ትራምፕ የዘለንስኪ ተደራዳሪዎች የቅርብ ጊዜውን እቅድ እንደሚወዱት ገልጸዋል። ነገር ግን ፕሬዝዳንት ዘለንስኪ የቀረበውን ሀሳብ እስካሁን አለማንበባቸው አዝኛለሁ ነው ያሉት። ትራምፕ አስተያየታቸውን ሲሰጡ ዘለንስኪ በአደራዳሪዎቻቸው ገለጻ እንደሚደረግላቸው ተናግረው አንዳንድ ጉዳዮች በአካል ብቻ ሊወያዩ ይችላሉ ሲሉ አክለዋል ሲል ቢቢሲ ዘግቧል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከሀገር መከላከያ ሰራዊት ጋር የተገናኙ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። መረጃዎቹን ሊያደርሰን ባልደረባዬ ታደሰ ታምራት አጠገቤ ይገኛል። ታደሰ እንዴት አመሸክ? እንደምን አመሸሻና ምን የሀገር መከላከያ ሰራዊት መረጃዎችን ይዘህልን ቀረብክ? እንግዲህ በዛሬው የመከላከያ ዜናችን እንግዲህ ቀዳሚ ያደረኩት ዛሬ የተከበረውን የብሔር ብሔረሰቦችን አንዱ ቀዳሚ ዜና አድርጌዋለሁ። ሁለተኛው ደግሞ በምዕራብ እዝ ምክትል አዛዥ ለኦፕሬሽናል በግዳጅ ቀጠናና የስልጠና ሁኔታውን በተመለከተ ተዘዋውረው ስለመመልከታቸው አድርጌዋለሁ። እንዲሁም ሰራዊቱ በግብርና ልማት ውጤት ተጠቃሚ ለማድረግ እየተሰራና ሌሎችም ዜናዎችን ይዤ ቀርቤያለሁ። ጥሩ ታደሰ፣ መቀጠል ትችላለህ። አመሰግናለሁ። ኢትዮጵያ አንዱ ከፍ ሌላው ዝቅ ብሎ ሳይሆን ሁላችንም እኩል ሆነን በወንድማማችነት አይን ተያይተን በመደመር እሳቤ የበለጸገች ሀገርን ለልጆቻችን እናሻገር ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። 20ኛው የብሔር ብሔረሰቦች ህዝቦች ቀን በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ ጠቅላይ ሚኒስትሩን ጨምሮ ከፍተኛ የፌዴራል መንግስት የስራ ኃላፊዎች በተገኙበት በሆሳና ከተማ ተከብረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በወቅቱ ባስተላለፉት መልእክት በአባቶቻችን ደም የወረስነውን
ነጻነት በብልጽግና ማጽናት ከዚህ ትውልድ የሚጠበቅ ተግባር ይሆናል ሲሉም አስገንዝበዋል። ዛሬ ከተሞቻችን እያሸበረቁ ገጠር መንደሮቻችን ለመሻገር ደፋ ቀና እያሉ ታሪካዊ ቅርሶቻችን አቧራውን እያራገፉ የኢትዮጵያን ብቻ ሳይሆን የአፍሪካ ኩራት መሆናቸውንም በገሃድ እያሳዩ ናቸውም ብለዋል። መሬትን ክረምት ከበጋ በማረስ ከምግብ ጥገኝነት ለመላቀቅ መላው ኢትዮጵያ በተለይም አርሶ አደሮች እየተጉ መሆናቸውንም ተናግረዋል። የማዕድን ሀብታችን እየተገለጠ የቱሪዝም ሀብቶቻችን እያበቡ ቴክኖሎጂን የመጠቀም አቅም እየሰፋና ልምምዱ እያደገ ኢትዮጵያን በሁሉም መመዘኛ ከጨለማ ወደ ንጋት እየተሻገሩ ትገኛለችም ነው ያሉት። በዚህም የተጀመረውን ለመጨረስ ያልተጀመረውን ለመጀመር ኢትዮጵያን ለማጽናት በጋራ መቆም እንደሚገባ በመግለጽ ነው ጥሪያቸውን ያስተላለፉት። ኮሩ ተልእኮውን እየተወጣ በስልጠናም ራሱን እያበቃ ስለመሆኑ ተገለጸ። የምዕራብ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ሚልኬሳ ረጋሳ የቴዎድሮስ ኮር አብዲስ አጋ ክፍለ ጦር የግዳጅ ቀጠናና የስልጠናን ሁኔታ ተዘዋውረው ተመልክተዋል። የሀገራችንን እድገት የማይፈልጉ ጠላቶቻችን የውስጥ ባንዳዎችን በመቅጠርና በመደገፍ ጉዟችንን ለማደናቀፍ ቢሞክሩም በሰራዊታችን ጀግንነት አልተሳካላቸውም ያሉት ሜጀር ጀነራል ሚልኬሳ ረጋሳ እነዚህን የናጡት ነካሾች ባንዳዎች ሰራዊታችን በገቡበት ገብቶ በመምታት አደብ እያስገዛቸው ነው ሲሉም ለሰራዊቱ አስረድተዋል። እኛ የታላቅ ሀገር ጠባቂ ወታደሮች ነን። ታላቅነታችንን የሚመጥን ታላቅ አጀንዳም አለን። በመሆኑም ሰራዊቱ ከምንጊዜውም በላይ በዲሞክራሲያዊ አስተሳሰብ በመተሳሰር ውስጣዊ አንድነቱን በማጠናከርና ዝግጁነቱን በማረጋገጥ ህዝብና መንግስት የሚሰጡትን ግዳጆች መዘጋጀት ይገባዋል ሲሉም አስገንዝበዋል። ሜጀር ጀነራል ሚልኬሳ ከተሰጠን ተልእኮ ሀገራዊ ተልእኮ አኳያ የሚሰጠውን ስልጠና እንደ ጥሩ አጋጣሚ በመጠቀም ሸማቂን ሆኖ እዚህም እዚያም መልኩን እየቀያየረ ራሱን ለማቆየት በየጫካው ሸጡ የሚሽለኮልከውን ጸረ ሰላም ቡድን በመምታት በቀጠናው አስተማማኝ ሰላም ማረጋገጥ ይገባቸዋልም ብለዋል። የቴዎድሮስ ኮር አዛዥ ብርጋዴር ጀነራል ረሺድ ኢብራሂም በበኩላቸው ወቅቱ ወደ ሰላም የሚመጣበት ጠላት ለመቀበል ምንጊዜም ዝግጁ መሆናቸውን ገልጸው ትንኮሳ ለመፈጸም ብቅ እልም በሚል የህዝብ ጸር በሆኑ ቡድኖች ላይ የሚወሰደው እርምጃ እንደሚቀጥል ተናግረዋል። እየተዋጋ እየሰለጠነ የሚዋጋ ኢትዮጵያን የሚመስል ሰራዊት ኮሩ እየገነባ መሆኑን አንስተዋል። ማሰልጠኛ ትምህርት ቤቱ ሲሰጥ የቆየው የማመጣጠን ስልጠና ተጠናቀቀ። የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ሲሰጥ የቆየውን የአቅም ግንባታና የማመጣጠን ስልጠና በስኬት ማጠናቀቁን ገልጸዋል። የማሰልጠኛ ትምህርት ቤቱ አዛዥ ብርጋዴር ጄኔራል መኮንን መንግስቴ ሲሰጥ የነበረው የማመጣጠን ስልጠና አስፈላጊነት የስልጠና ጥራት ለማሻሻል ያሉን ጥንካሬዎች ለማስቀጠልና ድክመቶቻችንን ለማረም እንዲሁም ራሳችንን ለመፈተሽ የሚረዳ ስለመሆኑም አመልክተዋል። የማሰልጠኛ ትምህርት ቤቱ ምክትል አዛዥ ሎጂስቲክ ኮሎኔል ጌትዬ ወርቁ ሲሰጥ የነበረው ስልጠና የሰራዊቱን አቅም እና እውቀት ከማጎልበት በተረፈ አዳዲስ የጋራ ሀሳቦችን ለመያዝ እና መነሳሳትን ለመፍጠር ያለመ እንደሆነም ተናግረዋል። ሰራዊቱን የግብርና ልማት ውጤት ተጠቃሚ ለማድረግ እየተሰራ መሆኑ ተገለጸ። የማዕከላዊ እዝ ግብርና ልማት አጠቃላይ የስራ እንቅስቃሴና የምርት ይዘት በስፍራው ተገኝቶ የተመለከቱት የመከላከያ ግብርና ግብዓቶች ሜካናይዜሽን ቴክኖሎጂ ድጋፍ ዳይሬክተር ብርጋዴር ጄኔራል እሸቴ ሞገስ በጋምቤላ አሊያ ሳይት የሰብል ምርት ምልከታን አድርገዋል። የእዙ ግብርና ልማት በየጊዜው የምርት ሂደቱን በማሳደግ አበረታች ተግባራትን እያከናወነ የተቋሙን ፍላጎት እውን አድርጓል ያሉት ጄኔራል መኮንኑ የግብርናውን ዘርፍ በማሳደግ ሰራዊቱ በማንኛውም መንገድ ኑሮውን በመደገፍ የገበያ ማረጋጋት በመፍጠር የራሱን አስተዋጽኦ እያበረከተ ይገኛልም ብለዋል። ሜካናይዜሽንን በመጠቀም ማሳደግ ውጤታማ አፈጻጸም እንዲኖር አስቻይ በመሆኑ ጊዜን በመጠቀም ብክነትን ለመከላከልና የበለጠ ውጤታማ ለመሆን እንደሚረዳ የገለጹት ብርጋዴር ጄኔራል እሸቴ ሞገስ የመከላከያ ግብርና ለክፍሎች አስፈላጊውን እገዛ ለማድረግ በቂ ዝግጅት እያደረገ መሆኑንም ጠቁመዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸው ዜና መከላከያ ይህን ይመስላል። ሰላም። ተመልካቾቻችን ለዛሬ የነበሩን ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ